ገና በጠዋት ስንነሳ የምንሰማው ነገር ቢኖር የምግብ ዋጋ መጨመርን፣ የቤት ኪራይ መናርን፣ የትምህርት ቤት ክፍያ ጣራ መንካት፣ የትራንስፖርት ክፍያና የሌሎች አገልግሎቶች ዋጋቸው በየጊዜው መጨመራቸውን ነው። በዚህም ምክንያት ሁላችንም በየቀኑ ከዚህ ኑሮ ውድነት ከሚባል በሽታ ጋር እንታገላለን። ከኑሮ ውድነቱ ጋር መታገል ማለት ከወንዝ ጋር ወደ ላይ ለመዋኘት እንደመሞከር ነው። ጉልበታችሁን ጨርሶ በመጨረሻም ይዟችሁ ይወርዳል። አንድ ሊያስደነግጣችሁ የሚችል ነገር ልንገራችሁ። በቃ ከኑሮ ውድነቱ ጋር መታገል አቁሙም። ምን ማለቱ ነው የሚል ጥያቄ ተጠይቁ ይሆናል። እስከ ቪዲዮ መዳረሻ አብራችሁ ከዘለቃችሁ የጥያቄውን ሙሉ መልስ ታገኙታላችሁ። ከዚህ ከንቱ ትግል ወጣችሁ እንዴት የህይወት ጉዟችሁንና ፍጆታችሁን ከፋይናንሳችሁ ጋር በማጣመር በቁጥጥራችሁ ስር ማድረግ እንደምትችሉ የሚያስችሉ 4 ዋና ዋና መፍትሄዎችን አብረን እንመለከታለን። ቻናሉን ሳብስክራይብ ያላደረጋችሁ ሳብስክራይብ እንድታደርጉ በክብር በመጠየቅ ወደ ዋናው ጉዳያችን አብረን እናቅናም። የመጀመሪያው ችግሩ ያለው የት እንዳለ መለየት ነው። በመጀመሪያ ከኑሮ ውድነቱ ጋር መታገል አቁሙ ስል እጃችሁን ሰጣችሁ በቁማችሁ ተቃጠሉ እያልኳችሁ አይደለም። ካጉል መታገል ወጥተን ወደ መቀየር ብልሃት በመጓዝ የህይወታችሁን መስመር ቀይሱት እያልኳችሁ ነው። ምክንያቱም የእናንተው ሹፌር እናንተው ስትሆኑ የኑሮ ውድነቱ ሹፌር ደግሞ የተፈጥሮ ውደት ነው። ስለዚህ በኑሮ ውድነት ላይ አብዝቶ መጨነቅና መታገል ሳይሆን የኑሮ ውድነቱን መሰረታዊ ምክንያቶች ጠንቅቆ በማወቅ ራሳችን ላይ መስራት ነው። ብዙዎቻችን ከኑሮ ውድነት ጋር የምንታገለው በምንቀንሰው ወጪ ላይ ተመስርተን ነው። በየቀኑ መመገብ ካለብኝ ምግብ ልቀንስ፣ ታክሲ ከመሳፈር በእግሬ ልሂድ፣ ቡና መጠጣትን ላቁምና የመሳሰሉ ውሳኔዎችን በመወሰን ላይ ነው። እንደዚህ አይነት ውሳኔ ሀሳቦች የጥረት አስተሳሰብ ወይም ስኬርሲቲ ማይንድሴት እንለዋለን። ልብ ማለት ያለብን ግን አስፈላጊ ወጪዎችን ሁሉ በመቀነስ ብቻ የሚመጣ የሀብት መትረፍረፍ እንደማይኖር ነው። ምክንያቱም ወጪህን ወደ ዜሮ አውርዶ ለመኖር ማሰብ ፈጽሞ የማይታሰብ በመሆኑ ነው። ስለዚህ የመጀመሪያው እርምጃችን መሆን የሚገባው ትኩረታችን ከወጪ መቀነስ ወደ ገቢ ማሳደግ ላይ ነው። ምክንያቱም የዋጋ ንረት ወይም ኢንፍሌሽን የተፈጥሮ ሕግ በመሆኑ በዓለም ላይ ያሉ መንግስታት ሁሉ ሊያስቆሙት ያልቻሉት ነገር ነው። ታዲያ የማይቆም ነገር ለማስቆም ለምን ትታገላላችሁ? ማድረግ ያለባችሁ ብቸኛው መንገድ የተለያዩ የገቢ ማግኛ መንገዶችን ማፈላለግና ከኑሮ ውድነቱ በላይ ራሳችሁን በፍጥነት ማሳደግ ላይ ነው። ሁለተኛውና ዋናው ነጥብ እሴታችሁን መጨመር ነው። ገቢያው የሚከፍለው ለለፋችሁበት ሰዓት ብቻ ሳይሆን ለሰጣችሁት እሴት ወይም ቫልዩ መሆኑን መረዳት ያስፈልጋል። በቀን 12 ሰዓት ድንጋይ የሚፈልጥ ሰውና በቀን 2 ሰዓት በኮምፒውተር ሶፍትዌር ላይ ጊዜን የሚያሳልፍ ሰው እኩል አይከፈላቸውም። ከድንጋይ ፈላጩ ይልቅ የሰዓት ላይ በኮምፒውተር ሶፍትዌር ስራ ላይ የነበረው ሰው ለመጠራጠር የተሻለ ክፍያን ያገኛል። ምክንያቱም ገበያው ለሁለቱ ሰራተኞች የሚከፍለው በሰሩት ሰዓት ብቻ ሳይሆን በሰጡት ቫልዩ ወይም እሴት ላይ ነው። ታዲያ ከኑሮ ውድነቱ በላይ ለመሆን ካሰባችሁ የመጀመሪያው አዳዲስ ክህሎቶችን ለመማር ተዘጋጁ። ዛሬ ዓለማችን የምትመራው ቴክኖሎጂን መሰረት ባደረገ ዓለምን ወደ አንድ መንደር በሚጠቀልል ርዕዮተ ዓለም ላይ ነው። በዚህ በተለዋዋጩና በፈጣኑ ዓለም አዳዲስ ክህሎቶችን መማርና መሰልጠን ሚናው የማይተካ ነው። ዘመኑ የሚፈልጋቸውን እንደ ዲጂታል ማርኬቲንግ፣ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ኮዲንግ እና የመሳሰሉ ክህሎቶችን በቤት ውስጥ በመማር ጥሩ ገቢ ማስገኛ መንገዶች ሆነዋል። እናም ከነዚህ ክህሎቶች ጋር መጠማጠም ጊዜ የማይሻው ጉዳይ ነው። ሌላኛው ያላችሁን ዕውቀት አውጣችሁ ሽጡም። ለዓመታት ብዙ መስዋዕት ከፍላችሁ ያጠራቀማችሁት ዕውቀት ወደ ተጨባጭ ገንዘብ መቀየር አለበት። እናም አስቡበትና ወደ ተግባር ቀይሩት። በአንድ ነገር ላይ ጥሩ ዕውቀት ካላችሁ ሰዎችን በማስተማር ወይም አማካሪ በመሆን ተጨማሪ ገንዘብ ፍጠሩም። አንድ ነገር ልብ ማለት ያለብን አዲስ ክህሎቶችን እየተማርን በሄድን ቁጥር አዲስ የገቢ ምንጭ እየፈጠርን መሆናችን ነው። ሶስተኛው ተጨማሪ የገቢ ምንጮችን ክፈቱም። በአሁኑ ዘመን በአንድ የገቢ ምንጭ ለመኖር መሞከር በገደል ጫፍ ላይ እንደመቆም ይቆጠራል። ደሞዛችሁ በዓመት 10% ቢያድግ የኑሮ ውድነቱ 30% ይጨምራል። ይህ ማለት በየዓመቱ 20% ድሃ የሆናችሁ ነው ማለት ነው። ታዲያ መፍትሄው ምንድነው? እስኪ የመፍትሄ ሐሳቦችን አብረን እንመልከት። የመጀመሪያው መፍትሄ በትርፍ ሰዓታችሁ የሚሰራ ስራ መስራት ነው። ከስራ በኋላ ወይም ቅዳሜና እሁድ ምን መስራት እንደምትችሉ በማጥናት የተለያዩ ስራዎችን በመስራት የኑሮ ውድነቱን መከላከል ትችላላችሁ። ሌላኛው አነስተኛ ንግዶችን መጀመር ነው። እቃዎችን ከአስመጪዎች ወይም ከአከፋፋዮች ተረክቦ ዘመኑ ያፈራቸውን ማህበራዊ ሚዲያዎችን በመጠቀም ማስታወቅና መሸጥ። ሌላኛው ይዘት መፍጠር ነው። ልክ እንደ ዩቲዩብ እና ቴሌግራም ቻናሎችን በመክፈት ያላችሁን ዕውቀት ለማህበረሰቡ በማጋራት
ከጊዜ በኋላ ገቢ ማግኘት የምትችሉበት ሁኔታ ማመቻቸት ይጠበቅባቸዋል። አንድ ዛፍ ላይ ብቻ ካላችሁ አውሎ ንፋስ ሲመጣ ከነዚያችሁም ይነቅላታል። ብዙ ዛፎች ካሉ ግን አንዱ ቢወድቅ እንኳ በሌሎች ትኖራላችሁ። አራተኛው መሰረታዊ ሕግ የፋይናንስ ስርዓታችሁን ማዘመን ነው። የፋይናንስ ስርዓትን ማዘመን ማለት የግል የገንዘብ እንቅስቃሴን ግልጽ፣ ፈጣን፣ አስተማማኝና ከዘመኑ ዲጂታል ቴክኖሎጂ ጋር የተጣጣመ ማድረግ ማለት ነው። በፋይናንስ ስርዓት ብዙ ገቢ ማግኘት ብቻውን ዋስትና አይሆንም። ብዙ ገቢ አግኝተው በየወሩ ችግር ውስጥ የሚወድቁ በርካታ ሰዎች ናቸው። ስለዚህ ገንዘብን በአግባቡ የማስተዳደር ጥበብና ክህሎት ማዳበር ግዴታ ነው። ገንዘባችሁን ለማስተዳደር በተቻለ አቅም የ50-30-20 ህግን ተግባራዊ ማድረግን ልመዱም። 50%ቱን ለሚያስፈልጉ መሰረታዊ ነገሮች አውሉም። 30% ለመዝናናትና አዳዲስ ልብሶችን ለመግዛት አውሉም። 20%ቱን ለቁጠባና ለኢንቨስትመንት ከፋፍሎ ገንዘብን በአግባቡ መጠቀም የኑሮ ውድነቱን ለመከላከል ይረዳል። ሁለተኛው የድንገተኛ ጊዜ ፈንድ ወይም ኢመርጀንሲ ፈንድ ይኖራችሁ። በኢኮኖሚክስ ህግ ለፍጆታም ይሁን ለኢንቨስትመንት ገንዘብን ሙሉ በሙሉ አሟጦ መጠቀም እርባና የለውም። አንዳንድ ያልታሰቡ ችግሮች ሊመጡ ስለሚችሉ ቢያንስ ወጪያችሁን ሊሸፍን የሚችል ገንዘብ ተቀማጭ ማድረግ ያስፈልጋል። ገንዘባችሁን ያደጋችሁ ጊዜ ተጠሪ ማድረግ ይጠበቅባችኋል። ሌላኛው ገንዘባችሁን ኢንቨስት አድርጉም። ወለድን መሰረት በማድረግ ብቻ የተቀመጠ ገንዘብ በየቀኑ ዋጋው ይወርዳል። ገንዘባችሁን ንብረት፣ አክሲዮን ወይም አዳዲስ ንግዶች ላይ በመዋል ተጨማሪ ገንዘብ እንዲወልድ ማድረግ ያስፈልጋል። ለማጠቃለል ያክል ከኑሮ ውድነቱ ጋር መታገል ማለት በውጭ መቀነስ ላይ ብቻ ትኩረት ማድረግ ነው። ይህ ደግሞ ጭንቀት እንጂ መፍትሄ አያመጣም። እናም በእነዚህ ጉዳዮች ላይ ዛሬውኑ ውሳኔ ወስኑም። አንደኛው አስተሳሰባችሁን ከጥረት ወደ ድል ቀይሩም። ሁለተኛው ራሳችሁ ላይ ኢንቨስት በማድረግ እሴታችሁን ጨምሩም። ሶስተኛው አንድ ተጨማሪ የገንዘብ ምንጭ ለመክፈት እቅድ አውጡም። እናንተ እስከ ኑሮ ውድነቱ ፍጥነት በላይ ለመጓዝ ዛሬ ምን ማድረግ አስባችኋል? አዳዲስና ህይወትን የሚቀይሩ ይዘቶች እንዲደርሷችሁም ቻናሉን ሳብስክራይብ አድርጋችሁ የደወል ምልክቷን ተጫኑም። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላምን ሁሉ ተመኘው።